በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥቅምት ወር የሚነበብ ዜና ሥላሴ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የአብ የወልድ መንፈስ ቅዱስን ድርሳን መናገር እነሆ ጀመርኩ። በእውነት በእግዚአብሔር ስም በጥቅምት ወር የሚነበብ ድርሳን ይህ ነው። በፍጥረት ሁሉ አንደበት ፈጽሞ በተመሰገነ ከፍ ባለ በእግዚአብሔር ወልድ ስም በእውነት ለዘላለሙ በፍጹም ምስጋና ትክክል በሆነ በእግዚአብሔር መንፈስ ቅዱስ ስም የአብ የወልድ መንፈስ ቅዱስን የነገራቸውንና የምስጋናቸውን ጣዕም እንጽፋለን። ከዕለታት በአንድ ቀንም የወተትና የማር ወንዝ ወዳለበት በገቡ ጊዜ እግዚአብሔር በነቢዩ አንደበት ወገኖቼ ሆይ ሕጌን ስሙ እንዳለም ዛሬም አስተውሉና በቤታችሁ ውስጥ እንግዳ ተቀበሉ። እኛ በእንግዳ አምሳል እንመጣለንና በኢየሱስ ክርስቶስ ስም እንግዳ ካልተቀበላችሁ እኛም አንቀበላችሁ፣ ያዘዝናችሁን አልተቀበላችሁምና። እንግዳን ከቤታችሁ ብታባርሩ ክርስቶስ ከመንግሥተ ሰማይ ያባርራቸዋል ያለውን የመጽሐፍን ቃል አልሰማችሁምንም? የምትሰጡት እንኳን ብታጡ ጥሩ ውሃ ጠጡት። በኢየሩሳሌም ሰማያዊት ቤት በጥላዋ ውስጥ እናንተም ታድሩ ዘንድ እንግዳም በቤታችሁ ውስጥ አሳድሩም። ጌታ በወንጌል ያለውን አልሰማችሁምን? ለምትበሉትና ለምትጠጡት ለምትለብሱትም ለምን ታስባላችሁ? ሰማያዊ አባት የሚመግባቸውን የማይዘሩና የማይሰበስቡ የሰማይን ወፎች አታዩምንም? እነዚህ ወፎች ከተመገቡ እናንተም ደስታችሁን አስቀድሙ። ጌታ በወንጌል ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ ተራቁቼ አልብሳችሁኛልና፣ ታምሜም ጠይቃችሁኛልና፣ እንግዳ ሁኜ ተቀብላችሁኛልና፣ ስታሰር መጥታችሁ ጠይቃችሁኛልና እንዳለም ጌታችን ሁለተኛ በሚመጣበት ጊዜ ወደ ገሃነም እንዳትገቡ የተዘጋጃችሁ ሁኑ እንዳለም፣ ሁለተኛም አብ ወልድ መንፈስ ቅዱስ አሉ። እነዚህን ስድስቱን የወንጌል ቃላቶችን የተቀበለ ሰው የመንግሥተ ሰማያት መክፈቻ ይሰጠዋል። በጥቅምት ወር የሚነበብ ዜና ሥላሴ በእግዚአብሔር ቸርነት ተፈጸመም። ለአብ ለወልድ ለመንፈስ ቅዱስ ስም ምስጋናና ክብር ይገባቸዋል። በረከታቸውና ይቅርታቸው ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን።